ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ለእግዚአብሔር ይመስገን በጣም ደህና ነኝ። እንኳን በድጋሚ ወደ ቻናሌ በሰላም መጣችሁ። በዚህ ቻናል አዲስ ከሆናችሁም እንደዚህ አይነትና ሌሎችም ስለ ውበት ጠቃሚ የሆኑ መረጃዎች እንዲደርሰው ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለሁ። ነባር ቤተሰቦችም ስለምትሰጡኝ ሀሳብ አስተያየት ከልብ እያመሰገንኩኝ ዛሬም እንግዲህ እንደተለመደው በሌላ በአዲስ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ደግሞ በጣም የምትወዱትና በጣም ጠቃሚ የሆነ የፊት ስክራብ ነው። ይህን ስክራብ እንግዲህ ለማዘጋጀት በቀላሉ በቤታችን ውስጥ ከምናገኘው ከቡና ነው። ቡና እንግዲህ በአብዛኛው ቤት ውስጥ ይጠፋል ብዬ አላስብም። እንግዲህ ይሄ ውህድ ደግሞ ለፊታችን ጥራት፣ ለቆዳችን ጥራት በጣም ቆንጆ ነው። በጣም እንደምትወዱት እርግጠኛ ነኝ። አሰራሩን እንግዲህ ተከታተሉ፣ አብራችሁ ቆዩ። እሺ ውዶቼ እንዳልኳችሁ እንግዲህ ዛሬ ይዤላችሁ የመጣሁት በቀላሉ ቤታችን ውስጥ ከምናገኘው ከቡና የሚዘጋጅ የፊት ስክራብ ነው። ቡናን እንግዲህ አብዛኞቻችን ያው ቤት አፍልተን በመጠጥነት ነው የምንጠቀመው። እኛ ሀገር ደግሞ ከሴሬሞኒውም ጋር እንደ ባህል ሆኖ በጣም በብዙ ቤቶች ላይ እንጠቀመዋለን። አሁን ግን ከመጠጥነት በተጨማሪ ለቆዳችን ውበትና ጥራት እንደ ስክራብ መጠቀም እንችላለን ማለት ነው። ከመጠጥነት ባለፈ ለዚህ ጥቅምም ይውላል ቡና ማለት ነው። ስለዚህ ሁለት አይነት አሰራር ነው የማሳያችሁ። ይህንን ስክራብ ለማዘጋጀት የሚያስፈልጉን ቡና፣ ስኳር፣ ኮኮናት ኦይል፣ እናንተ ያው የሚመቻችሁን ቅባት መጠቀም ትችላላችሁ እና ማር ናቸው ማለት ነው። እነዚህ ናቸው ይህን ውህድ ለማዘጋጀት የሚያስፈልጉን። እስቲ ወደ አሰራሩ ከመሄዳችን በፊት ስለ ቡና ትንሽ ነገር እናውራ። ቡና እንግዲህ በጣም ብዙ የጤና ጥቅሞች እንዳሉት በብዙ ጥናቶች ተረጋግጧል። ያ በውስጡም ቪታሚን B12፣ ማግኔዥየም እና ካፌንን ይዟል። ቡና እንግዲህ በምንጠጣበት ሰዓት ውጥረትን፣ ድብርትን ለመከላከል የአእምሮን ብቃትን ለመጨመርና ንቅት ለማለት ይጠቅመናል። ያው በቀን አንድ ስኒ ብንጠጣ ንቅትቅት ብለን እንውላለን። እኔ በጣም ነው የምወደው ቡናን። ያው ጧጧት ከቁርስ በኋላ አንድ ስኒ ጠጥቼ ነው የምወጣው። ቀን እንግዲህ ብርት ፍክት ያለ ነው የሚያደርግልኝ። ከዚህም በተጨማሪ እንግዲህ በአንቲ ኦክሲዳንት የበለጸገ ስለሆነ በጣም ተመራጭ ያደርገዋል። እንግዲህ ከዚህ በተጨማሪ ደግሞ ለውበታችን መጠበቂያ ለቆዳችንም ብዙ ጥቅምን ይሰጠናል። ቡና በቆዳችን ላይ የሞቱ የቆዳ ሴሎችን በማስወገድ በውስጡ ባለው አነቃቂ ካፌን አማካኝነት አዳዲስ የቆዳ ሴሎች እንዲመረቱ ያደርጋል። በዚህም ምክንያት ንጹህና ጥርት ያለ የፊት ቆዳ እንዲኖረን ይረዳናል ማለት ነው። በአንቲ ኢንፍላሜሽን ባህሪው ደግሞ የቆዳ መቆጣትንና ሽፍታን ያስወግድልናል። በፀሐይና በሙቀት ምክንያት የሚከሰትን የቆዳ መሸብሸብን በማስወገድ ውጥር ያለ ቆዳ እንዲኖረን ያደርጋል ማለት ነው። ሌላው ደግሞ በፊት ላይ ለሚወጣ ብጉርና በብጉር ምክንያት የሚፈጠሩ ጥቋቁር ነጠብጣቦች እነዚህ ዳርክ ስፓት የምንላቸውን እነሱን ለማስወገድ በጣም ተመራጭ ነው። ሌላው ከአይን ስር የሚፈጠር እብጠትን ለመከላከል ይጠቅመናል ማለት ነው። በቡና ውስጥ ያለው ካፌን የደም ዝውውርን ስለሚያፋጥን ይሄ አይን ስር ያለውን እብጠት በመበተን ወደ ነበረበት ለመመለስ ይጠቅመናል ማለት ነው። እና ደግሞ ለቆዳችን በቂ ወዝን በመስጠት ቆዳ ለስላሳና አንጸባራቂ እንዲሆን ያደርግልናል ማለት ነው። እሺ እንግዲህ ጥቅሞቹ እነዚህን ይመስሉ ነበር። ወደ አሰራሩ እንሄዳለን። ተከታተሉኝ። እሺ እንግዲህ ቡናውን እንደዚህ በደንብ ፍጭት አድርጌ ነው ያዘጋጀሁት። በደንብ ድቅቅ ማለት አለበት፣ ምክንያቱም ካልደቀቀ ቆዳችንን የመጉዳት ባህሪ ያመጣል። እንደዚህ የመፋቅና የመቧጨር ነገር እንዳይፈጠር በደንብ መድቀቅ አለበት ማለት ነው። ከዛም በእንደዚህ አይነት ጎድጓዳ ሳህን እናዘጋጅና የሚበቃንን ያህል 2 ማንኪያም 3 ማንኪያም የሻይ ማንኪያ እናደርጋለን። ከዛም 2 የሻይ ማንኪያ ስኳር እናደርጋለን። በመጨረሻም 1 የሾርባ ማንኪያ የኮኮናት ኦይሉን እንጨምራለን ማለት ነው።
ቅድም እንዳልኳችሁ እናንተ የሚስማማችሁን ለእናንተ የሚመቻችሁን ቅባት መጠቀም ትችላላችሁ። ይሄ ኮኮናት ኦይል የቆዳችን ውስጥ ዘልቆ የመግባት ኃይል ስላለው የደረቀ ቆዳን ለማለስለስ በጣም ይጠቅመናል። ከዛም እነዚህ ሁሉንም ሶስቱንም ውህዶች በደንብ አንድ ላይ እናዋሃዳቸዋለን ማለት ነው። ይሄ ስክራብ እንግዲህ ከቆዳችን ላይ ቆሻሻንና ዴድ ስኪንን በማንሳት ቆዳችን ፍክትና ጥርት ያለ እንዲሆን ይረዳናል ማለት ነው። ሁለተኛው ውህድ ደግሞ እንደዚሁ ቡና አዘጋጅተን 1-2 ማንኪያ የሁለት የሻይ ማንኪያ ቡና እናደርግና እላዩ ላይ 1 የሾርባ ማንኪያ ማር በመጨመር እነዚህንም አንድ ላይ በደንብ እናዋሃደዋለን። በደንብ እስኪዋሃድ እንደዚህ በማንኪያ እያደረግን እናዋሃደዋለን ማለት ነው። ማር በተፈጥሮ በአንቲባክቴሪያል ባህሪ ይታወቃል። ይህም ፊታችን ላይ የተለያዩ ነገሮች እንደ ብጉር፣ ሽፍታ እንዳይወጡብን ይከላከልልናል ማለት ነው። እንግዲህ ውህዶች ይሄን ይመስላል። ከዚህ ቀጥሎ ደግሞ የሚቀረኝ ምንድነው? ፊቴን መቀባት ነው። ሁሉንም እያደረስኩኝ እንደዚህ በክብ እያደረኩኝ በጣም አትሹት። ቀስ እያደረጋችሁ ያው እንዲዳረስ ቀስ እያደረጋችሁ መቀባት በጣታችሁም ትችላላችሁ። ብሩሽ ካላችሁ በብሩሽ ብትቀቡት አሪፍ ነው። ያው ሁሌም እንደምላችሁ እንግዲህ ፊታችሁን ከመቀባታችሁ በፊት እጃችሁ ላይ ሞክራችሁ ምንም ምልክት ከሌለው መቀባት ትችላላችሁ ማለት ነው። ግን እንደዚህ የማቃጠል የማሳከክ ስሜት ካለው አለርጂ ሊኖር ስለሚችል ያው ባትቀቡ ይመረጣል። ስለዚህ ሞክራችሁ ተጠቀሙ። ምንም አይነት ነገር ምንም አይነት ውህድ ፊታችሁን ከማስነካታችሁ በፊት እጃችሁ ላይ ሞክራችሁ ብትጠቀሙት በጣም ቆንጆ ነው። ያው እንግዲህ እንደዚህ ተቀብቼ ጨርሻለሁ። ከተቀባችሁ በኋላ ደግሞ ለ20 ደቂቃ እዛው እንዳለ ማቆየት። ከዛ ለ20 ደቂቃ ካቆያችሁ በኋላ ያው መታጠብ ነው ማለት ነው። በቀዝቃዛ ውሃ ታጠቡት። ይህን ውህድ እንግዲህ በሳምንት ቢያንስ 2 ጊዜ በመጠቀም ቆንጆ ፍክት ጥርትና ልስልስ ያለ የፊት ቆዳ ማግኘት እንችላለን ማለት ነው። ከታጠባችሁ በኋላ በጣም ደስ የሚል ቆዳ ነው የምታገኙት። እኔ በጣም ተመችቶኛል። በጣም ወድጄዋለሁ። ስትነኩት ራሱ የቆዳችሁ ልስላሴ የሚገርም ነው እና እኔ በጣም ወድጄዋለሁ። እናንተም ተጠቅማችሁ እንደምትወዱት በጣም እርግጠኛ ነኝ። ተጠቅማችሁት ለውጡን ካያችሁት ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ያው ለውጡን የምታዩት ያው ከጊዜ ወደ ጊዜ ስለሆነ ደጋግማችሁ ተጠቀሙት እላለሁ። እሺ እንግዲህ ቪዲዮአችን እንደተከታተላችሁት ይመስል ነበር። እንግዲህ ይሄን የቡና ስክራብ አዘገጃጀቱን፣ አሰራሩንና ምን ያህል ለቆዳችን ጥቅም እንደሚሰጠን አይተናል። እንደምትወዱትና እንደምትጠቀሙበት በጣም እርግጠኛ ነኝ። ምክንያቱም እኔ በጣም በፍጥነት ነው ለውጡን ያየሁበት። እናም እናንተም እንደምትወዱትና እናም እንደምትጠቀሙበት እርግጠኛ ነኝ። ይሄንን ውህድ እንግዲህ በሳምንት እንዳልኳችሁ 2 ቢበዛ 3 ብትጠቀሙት ፈጣን የሆነ ለውጥ ታዩበታላችሁ። በቀጣይም እንግዲህ በሌላ ቪዲዮ ተመልሼ እመጣለሁ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ በኮሜንት ቦክስ ላይ አስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ቸር ቆዩ።